እንደሚያፈርስ የልባቸው ይሄ የደነደነው ነገር እንዲፈርስ ጸልያለሁ። ደግሞ መንፈስ ቅዱስ በእሽታ መንፈስ እንድትቀበላቸው እንድታግዛቸው። ፊደል ይገላል፣ መንፈስ ግን ሕይወት ይሰጣል ተብሎ ተጽፏልና እግዚአብሔር ሆይ ፊደል ይዘው መጥተዋል፣ ነገር ግን መንፈስ ደግሞ እንድትሰጣቸው በጌታ በኢየሱስ ስም ጸልያለሁ። አሁን የሚሰሙት ይህ ነገር ሁሉ በጌታ በኢየሱስ ክርስቶስ ስም አንተ መንፈስ ቅዱስን መቀበል የሚችሉበትን ኢየሱስ ክርስቶስን የሕይወታቸው ጌታ አዳኝ ገዢ አድርገው እንዲቀበሉ እኔ የምዘራውን ዘር በልጁ በኢየሱስ ክርስቶስ ደም ወደ እግዚአብሔር መንግሥት መቅረብ እንዲሆንላቸው የኤፌሶን ጸሐፊ እንደሚናገር ከፍጥረት የቁጣ ልጆች ነበራችሁ እንደምን አሁን ግን በደሙ ቀርባችኋል እንዳለ በኢየሱስ ስም በደሙ ኃይል መቅረብ እንዲሆንላቸው በታረደው በግ በዛ በንጉሡ በኢየሱስ ክርስቶስ በጌታ ኢየሱስ ክርስቶስ ደም ነፃ መውጣት ቀንበራቸው እንዲሰበር ከተያዙበት ተረታ ተረት መውጣት እንዲችሉ ከተያዙበት አሉባልታ መውጣት እንዲችሉ ከመበሻሸቅ መውጣት እንዲችሉ አንተን ኢየሱስ የተሰቀለውን ክርስቶስን ብቻ እንሰብከዋለን እንደተባለ በጌታ በኢየሱስ ከአንደበታቸው ኢየሱስ የሚል ልክ ለማርያም ለመከራከር ቀንድ አብቅለው እንደመጡ አሁን ኢየሱስ የሚለውን ስም ማወጅ የሚችሉበትን መንፈስ እንድታግዛቸው ኃይል እንድትሰጠን። ለዚህ ነው መጽሐፍ ሲናገር ሰው በኃይሉ ችሎት አይበረታም ተብሎ እንደተጻፈ ኃይል እንድትሆናቸው ጉልበት እንድትሆናቸው። መንጭቆ መውጣት አይቻልም። ረጅም ዓመት ሰው 30 ዓመት ከሰማው ታሪክ 40 ዓመት ከሰማው ታሪክ 100 ዓመት ከሰማው ዘመን ካስቆጠረ ታሪክ መውጣት የሚችለው አንተ ስትደርስለት ብቻ ስለሆነ በጌታ በኢየሱስ ክርስቶስ ስም ለነዚህ ለሶስቱ ለሚከተሏቸው በኢየሱስ ስም ነፃ መውጣት የሚችሉበትን መንፈስ አሁን ሰጠዋቸው። በኢየሱስ ስም የሚቀጥለው ቀን እኔ አሁን እነሱ ከሚቃወሙት መንፈስ ጋር አብረው ማገልገል እንዲችሉ ኢየሱስም ደግሞ በእነሱ የተነሳ ብዙዎች ነፃ እንዲወጡ ብዙዎች ቀንበራቸው እንዲሰበር ብዙዎች ኃይል እንዲያገኙ በጌታ በኢየሱስ ስም እምነት ከመስማት ነው ይላል። መስማትም በእግዚአብሔር ቃል ነው እንደሚል ከአባት አይወረስም፣ ከእናት አይወረስም፣ ከአካባቢ ሰው አይወረስም። እምነት ከመስማት ነው ይላል። መስማት ደግሞ ከእግዚአብሔር ቃል ነው እንደሚል ይህንን የእግዚአብሔር ቃል ያጣመመባቸው አውሬ በኢየሱስ ስም ከምድራችን ላይ ተጣብቶ የኖረ እንደ መሽገር ወንጌልን እንዲህ ይዞ ነገር ግን በሰዎች ሕይወት ላይ ኃይል እንዳይሆን እንዳይሰራባቸው ከእውቀት ያለፈ ከጥበብ ያለፈ ሕይወት እንዳይሆናቸው ያደረገ የትኛው መንፈስ በጌታ በኢየሱስ ክርስቶስ ስም እንዲለቃቸው ጸልይላቸዋለሁ። ስለ ቅንነታቸው ስለ ሰሙ እግዚአብሔር ሆይ በእሽታ መንፈስ ስለደገፍካቸው ስላገዝካቸው ይኸው እሺ ብለው እንዲህ ደግሞ በሰጠኝ ስልጣን ጸልይላቸዋለሁ። ከዚህ ቀን ጀምሮ አውሬው ከነሱ የተመታ ይሁን። የተያዙበት የተተበተቡበት ትብታ በኢየሱስ ክርስቶስ ስም ዛሬ ምንዘራው ዘር ነገ ይበቅላል። 10 ዓመት ይውሰድ 20 ዓመት ይውሰድ አላውቅም። እኛም እንዲሁ በሞኝነት እየተሳደብን ጌታን ተቀበል ስንባል ከቦሌ ነው ከባሌ ነው እያልን ስናሾፍ የነበርን ሰዎች ነበርን። ዛሬ በፍቅሩ ተነድፈናል። ይህ ፍቅር እንዲያገኛቸው፣ ይህ ኃይል እንዲያገኛቸው፣ ይህ መንፈስ እንዲያገኛቸው በጌታ በኢየሱስ ክርስቶስ ስምና ስልጣን በተሰጠኝ ስልጣን ቤተክርስቲያን ባስቀመጠችኝ ቦታና ልክ በኢየሱስ ስም ነፃ መውጣት እንዲሆንላቸው ጸልያለሁ። እግዚአብሔር ዘመናቸውን ይባርክ። አሜን።